መኮንን ለአከ ደራሲ፣ ዳይሬክተር፣ ተዋናይ ተወዳጅ ተሻለ በክብር ለመዘጋጁ ተወዳጅ ተዋናይ ሚካኤል ታምሬ ሲጋር እናመሰግናለን። ሜድ ኢን ቻይና የሐምሌ ሙሽራ ምዕራፍ 2 ሚዜዎቹ ፈላሻው የሰኔ ግርግርና ሌሎች ፊልሞችን የሰጠን የወንዶች ጉዳይ ካልን በቅንፍ ይሄንን ባለሙያ አለመጥራት አይቻልም። እዩኝ የማይል ሁሉም በአንድ ስሜት የሚያደንቀው ማን ይጥራው? ራሱ ይመጣል። ቻላቸው መስፍን ኃይለ ኢየሱስ በጣም እጅግ አድርገን እናመሰግናለን። በነገራችን ላይ የክብር እንግዳችን አክብሮን ስለመጣ እንግዲህ ያው መቼም ዘንድሮ ሰዓት ውድ ነው፣ ግን በተቻለ መጠን እንግዲህ አክብሮን ስለመጣ እናመሰግናለን። የክብር እንግዳችን እዚህ ፊልም ላይ ለተሳተፉ ወይም ደግሞ ይህ ፊልም ኦን እንዲሆን ከፍተኛ አስተዋጽኦ ያደረጉ ግለሰብና ድርጅቶችን ደግሞ እዚህ ከፍ እናደርጋለን። በነገራችን ላይ እንግዲህ የክብር እንግዳችን ዶክተር ተሻለ አሰፋ በአዲስ አበባ ዩኒቨርሲቲ ብቻ ሳይሆን በተለያዩ የግል ተቋማት እንደዚሁ የትወናም የዝግጅትም ሙያን በማስተማር ብዙዎችን በማፍራት ይታወቃል። አንዱ እንግዲህ የሚጠቀሰው እንግዲህ አሁን የለም እንጂ በጊዜው ሆሊላንድ አካዳሚ በርካቶችን ያፈራ የፊልምና እንደዚሁ የትወና አጠቃላይ የጥበብ አካዳሚ ነው። በዛ ጊዜ እንግዲህ በርካታ እንግዲህ ስለ ሆሊላንድ ካወራን ትንሽ እዚህ መሀል ያሉ ባለሙያዎች ስላሉ እነሱ ማመስገን ይጠበቃል። በእነ ተስፋዬ ገብረሃና በተወዳጁ አለማየሁ ታደሰ፣ ሱራፌል ወንድሙ እንደዚሁም ብርሃኔ ንጉሴ በጥምረት የተቋቋመ ሆሊላንድ አካዳሚ ነው። በደንብ አድርጋችሁ አመስግኑ። እንደዚሁም ደግሞ በበርካታ ስራዎች የምናውቀው ግሩም ሁሌም አለን፣ በጣም እንወዳለን ግሩም ኤርሚያስ የሆሊላንድ አካዳሚ ሌላው ፍሬ ነው። እንግዲህ እነዚህን ጨምሮ እንግዲህ እነ ብርቱካን በሱ ፈቃድን ካነሳን እነ እድሎወርቅ ጣሰው እነ ዘሪቱ በርካቶችን ያፈራ ተቋም ነው። እንግዲህ ይህንን ተቋም እዚህ ቦታ ላይ ሆሊላንድ አካዳሚ በመማር ረገድ መስፍን ያው ከወንዶች ጉዳይ ጋር ስለጠቀስኩት ነው። መስፍን ኃይለ ኢየሱስም እንግዲህ በመገኘት አልቻለም እንጂ እሱም መጥቶ እንግዲህ ቅብብሎሹን ልናሳይ ፈልገን ነበረ። ለማንኛውም እሱ ባለ ወይም ደግሞ እዚህ እንዳለ ልክ እያሰብን ፕሮግራማችንን እናስኬዳለን። እንግዲህ ክብር እንግዳችንን ብዙ አቆምን ይቅርታ ጠይቃለሁ። መጀመሪያ ወደዚህም ወደ መድረክ መጥተው ክብር የሚወስዱት የፊልም እንዲሳካ አስተዋጽኦ ያደረጉ ድርጅቶችን በቅድሚያ እንጠራለን። እንደተለመደው ድምፃችሁን ጭብጨባችሁን ከፍ ታደርጋላችሁ። አፍሪካ ራይዝ ለዚህ ፊልም መሳካት አስተዋጽኦ ያደረገ ካምፓኒ ነው። እጅግ አድርገን እናመሰግናለን። ተወካይ ካለ በጭብጨባ መጥተው እንዲወስዱ እንጠይቃለን። ሎናዳስ ፋርማሲ ሌላው ድጋፍ ያደረገልን ድርጅት ነው። እጅግ አድርገን እናመሰግናለን። ሎናዳስ ፋርማሲ ተወካይ ካለ ወደዚህ እንዲመጡ እንጠይቃለን። ሎናዳስ ፋርማሲ እናመሰግናለን። ኢአር ማክ ትሬዲንግ ፒኤልሲ ሌላው ድጋፍ ያደረገልን ካምፓኒ ነው። እጅግ አድርገን እናመሰግናለን። ሎናዳስ ፋርማሲንም ጭምር እንደዚሁ ኢአር ማክ ትሬዲንግ ፒኤልሲ ተወካይ ካለ መልተው ከቶንዶስ እንጠይቃለን። እነዚህ ሁሉ እንግዲህ ለዚህ ፊልም መሳካት አስተዋጽኦ አድርገዋል። አይሲሲኤስ ኤክስፕረስ ፈጣን መልዕክት ካምፓኒ ነው። እነሱም እንግዲህ ድጋፍ አድርገዋል። እነሱንም በጭብጨባ ወደዚህ ጠርታችሁ ክብሩን እንዲወስዱ ጠይቃለሁ። እጅግ አድርገን እናመሰግናለን። ግሩም ፎቶ ሌላው አጋዥ ደጋፊያችን ነው። እጅግ አድርገን እናመሰግናለን። ጭብጨባ ቢኖር ይመጣል ብዬ አስባለሁ። ግሩም ፎቶ እናመሰግናለን። ዲጄ ኤቢ ኤንድ ዲኮር ግሩም ፎቶን እናመሰግናለን። ዲጄ ያደረጉት አስተዋጽኦ እጅግ አድርገው አመስግኗል። ቻላቸው እኛም እንግዲህ በዚህ ልክ እናመሰግናለን። ወሳናስገበደረከው አላክቶ ሁሉ ትልቅ ምስጋና ይገባል ተብሏል። ጭብጨባው ደግሞ ከፍ ያደርገዋል። እጅግ አድርገን እናመሰግናለን። ሳልቃን ፊልም ፕሮዳክሽን በነገራችን ላይ በርካታ ፊልሞችን ፕሮዲውስ አድርጓል። በጣም ጀግና ባለሙያ ነው። እዚህ ሰጥ ባለበት ናይስ። እጅግ አድርገን እናመሰግናለን። እንዲሁም ደግሞ የጥበብ ቤት ነው ሰውኛ ሚካኤል ሚሊዮን በዚህ ፊልም መሳካት ላረከው አስተዋጽኦ እጅግ አድርገን እናመሰግናለን ተብሏል። ይሄ ሁሉ ደግሞ በባህል አልባስ ሽክ እንዳለ ኖርልን ታንኪዩ ሰውኛ ሚካኤል ሚሊዮን። እንደዚሁ ደግሞ የቀረጻ ቦታ ቤቱን በመፍቀድ ምሳም ምንም ሲበላ እሱ ጓሮ ሆኖ ለነ መስፍኔ ወይም ደግሞ ለቻላቸው ፊልም ቤቱን ለቀው በደንብ ያስተናገዳቸው
ቶፊክ በደንብ አድርጋችሁ አመስግኑልኝ። በጭብጨባ ወደ መድረክ መጥቶ ክብሩን እንዲወስድ እንፈልጋለን። በእንደዚህ አይነት ሙያ ላይ እንግዲህ እንደዚህ አይነት ደግሞ ሰዎች በጣም ያስፈልጉናል። እጅግ አድርገን እናመሰግናለን። ቶፊክ እናመሰግናለን በጣም። እንደዚሁ ደግሞ ናኦድ ጋሻው እንግዲህ የሙያ ቦታውን ለቆ በጥሩ ፊልሙ እንዲስተናገድና ጥሩ ሆነው ቦታ ስላደረገ እጅግ አድርጎ ያመሰግናል። ቻላቸው ፊልም ላረከው ነገር ሁሉ እጅግ አድርገን እናመሰግናለን ተብሏል። ጭብጨባ ያስፈልጋል። ፍቃዱ መንግስቱ በጣም እጅግ አድርገን እናመሰግናለን ላረከው አበርክቶ ሁሉ። መልካም በቃል የሚመሰገኑት ቀደም ሲል ብሩክ ብያቸዋለሁ። ዮሴፍ ካሳ እንግዲህ መስፍኔ ወይም ደግሞ የቻላቸው ፊልም ክሮች በአጠቃላይ እዚህ ጋር በምስክር ወረቀት ከፍ አድርገውታል። በቃልም መመስገን ይጠበቅበታል የተባለው ያረገው አበርክቶ ትልቅ ስለሆነ ዮሲ በጣም እጅግ አድርገን እናመሰግናለን። ልዑል ሙጬም እንደዚሁ ላረገው አስተዋጽኦ ሁሉ ምስጋና በደንብ ይገባል። ከሀገረ ለንደን ነው ደግሞ ይህንን እንግዲህ ለንደን እንዲደርስ አድርጋችሁ አጨብጭቡ እባካችሁ። እመጣለሁ ብሎ ሳይሳካለት ቀርቶ ነው። ቴዎድሮስ ፍትዊ ለዚህ ፊልም መሳካት ትልቅ አስተዋጽኦ አድርጓል። ስለዚህ እጅግ አድርገን እናመሰግናለን። ዶክተር ያሬድ ኢሳያስም አስተዋጽኦአቸው ትልቅ ነው። በደንብ አድርጋችሁ አመስግኑልን። ኤፍሬም ጌዲዮን ለዚህ ፊልም መሳካት አስተዋጽኦ ስላደረገ በጣም እጅግ አድርገን እናመሰግናለን። ቶማስ ሽፈራው ሌላው ለዚህ ፊልም መሳካት አስተዋጽኦ ያደረገ ነው። ሁሉንም እጅግ አድርጋችሁ አመስግኑልን። በተለይ እዚህ ወደ ምስጋና አካባቢ በጣም ደመቅ ያለው የመስፍን ጭብጨባ ነው። አንድ የግል ሁሉ አንድ እጅግ አድርገን እናመሰግናለን። የክብር እንግዳችንን በጣም በክብር እንሸኛለን። ወደ በኋላም ሌላ የክብር እንግዳ ይኖረናል። እዚህ መድረክ ላይ መተን እናስተዋውቃለን። አክብሮ ስለመጣ ዶክተርን እጅ ንሱልኝ። እጅግ አድርገን እናመሰግናለን። መልካም እንግዶቻችን እንግዲህ ቻላቸው የተሰኘው ፊልም እንግዲህ ቻላቸው ፈጣሪ እርዳህ እንደማለትም ሊሆን ይችላል። ጎበዝ ነው፣ ችሏቸዋል፣ አሸንፏቸዋል ሊሆንም ይችላል። በሁለት መልክ እንግዲህ እኔ ትርጉም ሰጥቼዋለሁ። ለማንኛውም የዚህ ፊልም ሁኔታ ከፊልሙ ተመልክተን እንረዳለን። ከፊልም እይታው በኋላ እዚህ መድረክ ላይ ደግሞ የፊልም ክሮቹን ከፍ እናደርጋለን። በጣም ነው የምታምሩት። አክብራችሁ ቻላቸው ፊልምን ክሩን አጠቃላይ አክብራችሁ ስለመጣችሁ እናመሰግናለን። መልካም ጊዜ። በክብር ወደ መድረክ እንድትጋብዙ እንጠይቃለሁ። ሌላም የክብር እንግዳም በዚሁ እንቀላቀላለን። አብራችሁን ስላላችሁ በድጋሚ ምስጋናችን ከፍ ያለ ነው። ሌላው የክብር እንግዳችን የወንዶች ጉዳይ ፔንዱለም ቀሚስ የለበስኩለት፣ ልክ ነኝ፣ አዲናስ፣ ይግባኝ፣ በአማካሽ የመሳሰሉ ፊልሞችን በማዘጋጀት እናውቀዋለን። ሁሉም ጋር የሚግባባ ተወዳጅ አዘጋጅ በመካከላችን አለ። ሄኖክ አለን በክብር ወንድም በጣም እጅግ አድርገን እናመሰግናለን። ቀደም ብለን ያልናችሁን ስራ ለመስራት ነው። በነገራችን ላይ የሆሊላንድ አካዳሚ ሌላ የእውቀት ፍሬ ነው። በዚሁ አጋጣሚው ከመምህሩ ተገናኝቷል። በጣም ደስ ይላል። ይህንን ህብረት ስለፈጠረ በዚሁ መስፍሬን እናመሰግናለን። አሁን እንግዲህ እዚህ ፊልም ላይ የተሳተፉት እናመሰግናለን። አልባሳትና ኮንቲኒቲ ቡዛየው ፈቃዱ፣ ጭብጨባው ሞራሉ ከዚህ በኋላ ይቀጥላል። አልባሳትና ኮንቲኒቲ ቡዛየው ፈቃዱ፣ ቡም ኦፕሬተር እንደዚሁ ናትናኤል ዱባለ፣ ዱብ እያለ ይመጣል። ጭብጨባው ያስፈልጋል። ፕሮዳክሽን ሳውንድ ሚክሲንግ ሚኪያስ ጸጋ፣ በጣም ፕሮፌሽናል በሆነ መንገድ የሳውንድ ጉዳይ የሰራ ፕሮዳክሽን ሳውንድ ሚክሲንግ ሚኪያስ ጸጋ፣ እጅግ አድርገን እናመሰግናለን። ጭብጨባው በመቅ ብሎ እንዲሰማ እናመሰግናለን። ረዳት ካሜራ እዚህ ላይ የተሳተፈ ባለሙያ ወደ መድረክ እንጠራለን። በክብር እንድትጠሩልኝ እጠይቃለሁ። ጭብጨባ፣ ሞራል ድጋፍ ያስፈልጋል። ሁለተኛው ረዳት ካሜራ ናሆም መክብብ። እነዚህ ሁሉ እንግዲህ እዚህ ፊልም ላይ የተሳተፉ ባለሙያዎች ናቸው። ሁለቱንም በጭብጨባ ወደ መድረክ እንድትጋብዙልኝ እጠይቃለሁ። ፕሮዳክሽን ማናጀር እንደዚሁ ሎኬሽን ማናጀር ሰመረ ጸሎት ይሰማ፣ ሁሉንም እጅግ አድርገን እናመሰግናለን። ፕሮዳክሽን ማናጀርና ሎኬሽን ማናጀር እንደዚሁ ሚኪያስ መሰለ፣ ሁሉንም በደንብ እናመሰግናለን። በጣም በሚገርም ሁኔታ የዚህ ፊልም ክሮች አጠቃላይ የወረዱ ነው። እዚህ ጋር መገደብ አለብን ከይቅርታ ጋር። እዚህ ጋር ለፕሮግራሙ ስለምንፈልጋችሁ እዚህ ብትሆኑ ደስ ይለናል።
አንዴ በክብር እነሱ ወደዚህ እንጠራለን። ፕሮዳክሽን ማናጀርና ሎኬሽን ማናጀር ሚኪያስ መሰለ። አሁንም እንቀጥላለን። ኤዲተር አዶናይ ሚካኤል፣ ኤዲተር አዶናይ ሚካኤል። አጠቃላይ የምንጠራቸው እንግዲህ በተለያዩ ስራዎቻቸው የምናውቃቸው ባለሙያዎች ናቸው። ስለዚህ ምስጋናውን ከፍ አድርጋችሁ እንድታሰሙልን እንፈልጋለን። እጅግ አድርገን እናመሰግናለን። እንግዲህ እነዚህ ባለሙያዎች ሁሉ ጥምረት ነው ፊልምን ፊልም የሚያደርገው። ስለዚህ ሁሉም ሊመሰገኑ ይገባል። ማስረሻ ገበየው ሲኒማቶግራፈር፣ በጣም እጅግ አድርገን እናመሰግናለን። ለዚህ ፊልም ብቻ ሳይሆን በርካታ ስራዎችን ስለሰጠን ጭምር ማስረ እናመሰግናለን። አሁንም እንቀጥላለን። ጭብጨባው ደመቅ ብሎ እንዲሰማ እንጠይቃለን። ከባድ ማፊያ የተሰኘውን ፊልም ፕሮዲውስ አድርጓል። በ20ኛው ኢንተርናሽናል ፊልም ፌስቲቫል ላይ ደግሞ በተመልካች ምርጫ አሸናፊ ሆኗል። የተለያዩ ፊልሞችን ፕሮሞት በማድረግ ይታወቃል። ቅጭጭ ያለ ነው፣ ቅልጥፍ ያለ ነው። እንደዚህ ሁሉ ስራ የሚሰራም አይመስልም፣ ግን ስራው ተሳተውበታል። ዳዊትን በክብር ጥሩልኝ። ዳዊት ተሾመ፣ ዳዊት ተሾመ በጣም እጅግ አድርገን እናመሰግናለን። ይህንን ፊልም እንግዲህ የፕሮሞተርነቱን ስራ በደንብ ቀጥ አድርገው ስለሰራለን እናመሰግናለን። ወደ ድርሰት ገብተናል። ስላንቺ የተሰኘው ፊልም ላይ በትወና እናውቀዋለን። ህጋዊ ጋብቻ፣ ላውንደሪ ቦይ፣ የመጨረሻው ቀሚስ እያሉ በርካታ ስራዎችን በድርሰት ሰጥቶናል። ድምፁን አጥፍቶ ስራዎቹ የሚያበሩ ናቸው። ልዑል ሰለሞን በክብር ወደዚህ ለመድረክ ጋብዙሉ። እንግዲህ በማዕከላችን ከሌለ ባለበት ይደርስ ዘንድ በደማቀችልን መልካም እናመሰግናለን። ዶቃ እንደዚሁ ደግሞ ደላላዎቹ፣ የሐምሌ ሙሽራ፣ እረኛ የተሰኙ የጥበብ ስራዎች ላይ በድርሰት የተሳተፈች ናት። የመስፍን ኃይለ ኢየሱስ ደግሞ ክብርት ናት። እዚህ በማዕከላችን ትገኛለች። የቻላቸው ፊልም ደግሞ ደራሲ ቤዛ ኃይሉ፣ ቤዛ ኃይሉ ለሰጠችን ስራ ሁሉ እጅግ እጅግ አድርገን እናመሰግናለን። በክብር ጭብጨባ ሞራሉ ፉጨቱ ይቀጥል። እጅግ አድርገን እናመሰግናለን። በርካታ ስራዎችም ገና እንጠብቃለን። ለእስካሁኑ እጅ ነስተናል። ወደ ተዋናዮቹ ገብተናል። ጽናት አበራ በትወና የተሳተፈች ጽናት አበራ በጣም እጅግ አድርገን እናመሰግናለን። በጭብጨባ ወደዚህ የመጣች ትገኛለች። እጅግ አድርገን እናመሰግናለን ጽናት አበራ። እንዲሁም ደግሞ ፋሲል መንግስቱ ሌላ በትወና የተሳተፉ ባለሙያ ፋሲል መንግስቱ ጭብጨባው እንዲደርስ እንጠይቃለን። ይህት ይገኛሉ። በደንብ አድርጋቸው አመስግኑልን። እጅግ አድርገን እናመሰግናለን። የፕሮፌሰርነቱን ቦታ ይዘው እንግዲህ በጣም ተጫውተውታል። እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ይኸው ክብር ስጡልኝ። መልካም አሁንም እንቀጥላለን። የተዋጣላት ኢቨንት ኦርጋናይዘር ናት፣ ሞዴል እንዲሁም ተዋናይት ናት። ሚስ ባሌ 2016፣ ሚስ አንቲ ድራግ 2018፣ ሚስ ዩኒቲ ኢትዮጵያ 2020 ላይ የቁንጅና ውድድር ተሳትፋ አሸንፋለች። ለምን ያው ቆንጆ ነች። እንደዚሁም በትወና ከመጣን ባለቀ ሰዓት ትርፍ አንጭንም እንደዚሁ አናስገባም። ቀን በቀን ፊልሞች ላይ ተሳትፋለች። ከዛ በላይም 7 ፊልሞችን ሰርታለች። የወታደር ልጅ ርዕስ የተሰኘው ፊልሞችን ፕሮዲውስ አድርጋለች። የሂራ ፕሮሞሽን ኤንድ ኢቨንት ባለቤት ናት። እዚህ ፊልም ላይ ተዋናይት ሂሩት በጋሻው እጅግ አድርገን እናመሰግናለን። ዝምጥ ብላ ደግሞ አምሮባት ነው የመጣችው። እናመሰግናለን። ጭብጨባ ያስፈልጋል፣ ድጋፍ ያስፈልጋል። መልካም ከፈለገ ዮርዳኖስ እስከ ተግባረድ የዘለቀ የትምህርት ህይወት አለው። ጎርፍ አመጣሽ ሙያ ነው ለእኔ ያለሁበት ይህ የትወና ዓለም ይላል። እኛ ግን በሰጠን ስራ ስናረጋግጥ የነፍስ ጥሪ ነው ብለን ነው የምንደመድመው። ጥርስ የማያስከድነው ጨዋታው የማይጠገበው የታመሻችሁ 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 እያለ ወደዚህ ወደ መድረክ የሚመጣው ተወዳጅ ተዋናይ መኮንን ለአከ በክብር ወደ መድረክ ጋብዙልኝ። አድርገን እናመሰግናለን። እድሜ ጤና ከበረከት ጋር እናመሰግናለን። መልካም አሁንም እንቀጥላለን። ወደዚህ ወደ መድረክ ደግሞ የምንጋብዘው ደራሲ፣ ዳይሬክተር፣ ተዋናይ
ነው በፊልምም በቲያትርም። ፊልሙን ካነሳን ሰርግ ከአሜሪካ፣ ያ ቀን፣ የባል ጋብቻ፣ ፍቅር በራዲዮ፣ ሀናለ 1 እና 2ን እንደዚሁ የህዝብ ነኝና ሌሎችም። ቲያትር ካነሳን የመንግስት ስራ ገጽ 2፣ ትዳር ሲታጠን፣ የልብ እሳት፣ ፎርፌ፣ ኖሞር የተሰኙ ስራዎችን ደግሞ ጽፎ አዘጋጅቷል። ከ20 በላይ በሆኑ ቲያትሮች ላይ እናውቀዋለን። ደራሲ፣ ዳይሬክተር፣ ተዋናይ ተወዳጅ ተሻለ በክብር ወደ መድረክ በጣም እጅግ አድርገን እናመሰግናለን። መልካም እጅግ አድርገን እናመሰግናለን። በጋፋር ደግሞ የተሳተፈ መሀል ላይ ትንሽ ያው ብዙ ጊዜ ከማስታወቂያ ረፍት በኋላ እንደዚህ አይነት ነገር ይፈጠራል። ሱራፌልን ወደ መድረክ እንድትጋብዙ ሊጠይቃለሁ። በዚህ ስራ ላይ ላረገው አበርክቶ ይገባዋል። እኛም ደግሞ እጅግ አድርገን እናመሰግናለን። ጭብጨባ፣ ሞራል፣ ድጋፍ፣ ፍንጨት ያስፈልጋል። ሱሬ እናመሰግናለን። ጭብጨባው እንዲቀጥል እንጠይቃለን። አሁንም ቀጥለን ከታች ጀምሮ ትምህርቱን ቀጥ ብሎ ተማረ። ለከፍተኛ ትምህርት ቲያትር ሙያን ተቀላቀለ። ወደ ስራ ዓለም ሲገባ የሚሰጠውን ካራክተር በደንብ ለማሳደግ አድምቶ መስራት የሚያስደስተው ቲያትር ከእስከ ሁሉ ነገሩ ነፍሴን ያስደስታታል የሚለው በተከታታይ ድራማ አድንቀነዋል። በፊልም ትወናም አስደምኖናል። ቲያትር ሲጫወትማ ይለያል። ለዚህ ፊልም መሳካት ደግሞ ያደረገው አስተዋጽኦ በጣም ትልቅ ነው። በከፍተኛ ሞራል ወደዚህ ትጋብዙኛላችሁ። ተወዳጅ ተዋናይ ሚካኤል ታምሬ ጋር እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ልዩ ምስጋናም ጭምር ስለሆነ በደንብ አድርጋችሁ አመስግኑልን። ለዚህ ፊልም እውን መሆን ከፍተኛ አስተዋጽኦ ሁሉም አድርገዋል። የአንበሳውን ድርሻ ለሚኪ ተሰጥቷል። ተስማማላችሁ? እዚህ ያላችሁ እጅግ አድርገን እናመሰግናለን። ሜድ ኢን ቻይና የሐምሌ ሙሽራ፣ ምዕራፍ 2 ሚዜዎቹ፣ ፈላሻው፣ የሰኔ ግርግርና ሌሎች ፊልሞችን የሰጠን የወንዶች ጉዳይ ካልን በቅንፍ ይሄንን ባለሙያ አለመጥራት አይቻልም። እዩኝ እዩኝ የማይል ሁሉም በአንድ ስሜት የሚያደንቀው ማን ይጥራው? ራሱ ይመጣል። ቻላቸው መስፍን ኃይለ ኢየሱስ መስፍን ለሰጠን ስራ ሁሉ እጅግ አድርገን እናመሰግናለን። ብዙ ጊዜ እንግዲህ ሳታይር ድራማ የሆነ ዘውግ ያላቸው ስራዎችን ደፈር ብሎ መስራት ያው መስራት ነው፣ እንዳየነው ነው። ለማንኛውም እንቀጥላለን። መስፍኔ እንኳን ደስ ያለ። በድጋሚ አንድ እዚሁ ባለበት ሞቅ እንድታረግለት ጠይቃለሁ። መልካም። ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት የተመረቀች ናት። ከ10 በላይ ፊልሞች ላይ በረዳት አዘጋጅነት፣ ከ4 በላይ ተከታታይ ድራማዎችን ደግሞ እንዲሁ በማዘጋጀት እናውቃታለን። ከፍቅር ጥግ እስከ ሰኔ ግርግር ሌሎችንም ፊልሞችን በተከታታይ ድራማ ግዛት እና ሌሎች ስራዎችን ሰጥታናለች። የዚህ የቻላቸው ፊልም ደግሞ ዳይሬክተር ናት። አመለወርቅ መዘመር ወደ መድረክ ጋብዙልኝ። በጣም እጅግ አድርገን እናመሰግናለን። እንግዶቻችን ከኛ ጋር ስላላችሁ በጣም እጅግ አድርገን እናመሰግናለን። መስፍኔ እንዲህ እያለ እችን ማይክ ለማምለጥ የሚያደርገውን ጥረት ዝም ብለን በቀላል አናልፈውም። ምን ሊለን ይችላል? እስቲ አንደበቱን በስሙ እኔ እግዚአብሔር ያክብርልኝ ማለት ስላከበረ በጣም ነው የማመሰግነው። በጣም ደስ ይላል። እግዚአብሔር በጣም የድሮ ጓደኞች ሁላችሁም አክብራችሁ ስለመጣችሁ እግዚአብሔር የተመሰገነ ይሁን። በመሀል ህይወት ያጣናቸውን ጓደኞቻችን ነፍስ ይማር በአጸደ ገነት ያኖረልን። በጣም ደስተኛ ነኝ። እኔ በላይ መሰባሰባችን ደስ ብሎኛል። እግዚአብሔር ያክብርልኝ። ክሬዲት ውስጥ ላመስግን። መጀመሪያ እዚህ ያሉት በሙሉ ክሮች በሙሉ ዳይሬክተር ተዋናዮችን በሙሉ አመሰግናለሁ።
የሰው ነገር ዋናው እግዚአብሔር አምላክ ፈጣሪ ሳላመሰግን እግዚአብሔር አምላክ የተመሰገነ ነው። ፊልም ማስጀመር ያስጨረሰ እሱ ነውና እሱ መሰገናለሁ። ከካራክተሩ ብዙም አለኝ በዛ ነው። ሌላው ይህን ፊልም ያገዙኝ ብዙ ጓደኞች ናቸውና ቴዲ ለንደን ያለው ጓደኛዬ በጣም አመሰግናለሁ። ብሩኬ ባለበት ሰላም ሁሉኝ በጣም እወዳለሁ። ሉሌም እንደዚሁ ዶክተር ያሬድ ዝም ካለ እሱን ፈልጓለሁ በግሌ እሱን በጣም እግዚአብሔር ይመስገን ወንድሜ በጣም አመሰግናለሁ። ሌሎችም ጓደኞቼ በጣም ብዙ ናቸው። እዚህ ስቴጅ ላይ ያሉት ብዙ ጓደኞች አሉ። ሁላችሁም ያሉታችሁ ጓደኞቼ በጣም አመሰግናለሁ። ሁላችሁ በልባችሁ ታውቃላችሁ ያደረጋችሁልኝ ነገር። አንድ ጭብጨባ ማስቸገራችሁና ለረሷችሁ ሰዎች አለ ለረሷችሁ ሰዎች ሌላዋ በጣም የምወዳት ሚስቴ በጣም እድለኛ ነኝ። እውነት ያላገባችሁ እንደኔ አይነት ሚስት ስታችሁ እና ፊልም ሰሪዎች ለተዋናይ እንደኔ አይነት ሚስት ያስፈልጋል። የምታደርግ ሚስት ያለችኝ እና በጣም እንደምታዩኝ ሰው አለው የውጭ አልጋ የቤቱን እና ያን ሁሉ ችላይ እነዛ ስዊት በጣም የሚያምሩ ሰጣኝ ብዙ ነገር ችላኛለች። ውዷ ባለቤቴን በጣም ነው የሚወድሽ። እባካችሁ በሷ አንድ ጭብጨባ እግዚአብሔር ሀገራችንን ሰላም ያድርግልን። መጪው ጊዜ ያማረ ጊዜ ይሆንልን። እወዳቸዋለሁ። ስላከበራችሁኝ አመሰግናለሁ። በጣም ላስቸግራችኋል። አረ ያስቸግረን። አንዴ በደንብ አጨብጭቡልን። በጣም እኛም እጅግ አድርገን እናመሰግናለን። እዚህ ያሉትን አጠቃላይ ክሮች የክብር እንግዶቻችንንም እንደዚሁ ክብረት ይስጥልን። ከእኛ ጋር ስለቆያችሁ እንግዶቻችን እናመሰግናለን። ሰላም እደሩ።